ወደ እስልምና የሚቀርብ ነገር አለው። መጽሐፍ ቅዱስን አንብቦ የተረዳ ሰው ይሰልማል ምንለው ለዛ ነው። ባይብልን አንብቦ የተረዳ ሰው ይሰልማል ብለን ነው የምናስበው። ስለ ስላሴ አያወራም ባይብል። ስለ ስላሴ አያወራም። ስለ አንድ አምላክ ነው፣ ስለ ተውሂድ ነው የሚያስተምረው ባይብል። ሞር ማለት ነው አንድ አምላክ አለ፣ ኢየሱስን የላከው ነው። ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ የለም። ኢየሱስ ነብይ ነው፣ መልእክተኛ ነው፣ እንደገና ደግሞ ባሪያ ነው፣ መሲህ ነው። ይሄ ሜታፊዚካል ነው። ኦንቶሎጂካሊ ደግሞ ሰው ነው፣ ጾታው ወንድ ነው። ከዚህ የዘለለ ነገር የለውም። አምላክ የሚለው ቃል ባይብል ላይ በሁለት መልኩ ይመጣል። ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል። ኦንቶሎጂካል ተርም ሆኖ የመጣው ለአንድ አምላክ ለአብ ብቻ ነው። አምላክ የሌለው የአማልክቶች አምላክ አምልኮ የሚገባው ላትሪዮ ሌትሪዮ የሚባለው ወይም ላትሪያ የሚባለው ቃል የሚገባው እሱ ብቻ ነው። ላትሪያ የሚባለው ቃል የሚገባው እሱ ብቻ ነው። አንድ አምላክ ብቻ ነው። ኢየሱስ ግን እንትን ነው ምንድን ነው የፈንክሽናል ተርም ሆኖ ነው አምላክ የሚመጣው። አምላክ የሚለው በባይብል ሁለት አይነት ሆኖ ይመጣል። አንደኛው ኦንቶሎጂካል ተርም ሆኖ ይመጣል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። አማልክት የተባሉት በሰማይና በምድር ምንም ቢኖሩ አለ። በሰማይ ምን አሉ? መላእክቶች አማልክት ተብለዋል። መዝሙረ ዳዊት ምዕራፍ 138 ቁጥር 2 እና መዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ መላእክት አማልክት ተብለዋል፣ አምላክ ተብለዋል። በምድር ላይ ደግሞ ነቢያት አምላክ ተብለዋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እግዚአብሔር ቃል የመጣላቸው አማልክት ተብለዋል አለ። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ማለት ነው። ስለዚህ አማልክት ተብለዋል። በሰማይና በምድር የተባሉት ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አንድ አምላክ አብ አለን ብሎ የሚያስቀምጠው የአንድ አምላክ ደግሞ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ከኔ በቀር ሌላ አምላክ የለም አለ። እንዴ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ቅድም እናንተ ሁላችሁም አማልክት ናችሁ አምላኮች ናቸው ሲላቸው አልነበረ እንዴ ስንል፣ አይ ከኔ በቀር ሌላ አምላክ የለም ሲል ከኔ በቀር በሐቅ የሚመለክ አምላክ የለም እያለ ነው። አምልኮ የሚገባው አምላክ። ስለዚህ ኦንቶሎጂካል ተርም ነው እዚህ ጋር፣ ወይም ደግሞ የባህሪ ስያሜ ሆኖ ነው የመጣው። ፈንክሽናል ተርም ሆኖ ደግሞ በግብር ደግሞ ቃል አቀባይ፣ አፈቀላጤ፣ እንደራሴ፣ ወኪልና ልዑክ ተብሎ ይመጣል ማለት ነው። ለምሳሌ ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን በፈርዖን ላይ አምላክ አድርጌሃለሁ አለ። ኤሎሂም ይላል የዕብራይስጡ ቃል፣ የግሪክ ደግሞ ቴዎስ ይለዋል። ሙሴ አምላክ ነው እንዴ ብለን ስንል አይ የአምላክ ቃል አቀባይ ነው፣ አፈቀላጤ ነው፣ ወኪል ነው፣ እንደራሴ ነው፣ ልዑክ ነው። ያንን ነው የሚያመለክተው። ከዛ አንጻር ነው። ስለዚህ ይሄ ትምህርታችን ሰፋ ባለመልኩ የኛ ሞር ስኮላርስቲክ እና አካዳሚክ በሆነ አፕሮች ጥናት እያጠናን ስለሆነ ምናልባት ላያውቁት ይችላሉ ማለት ነው። አይ የምትሉት ነገር ትክክል አይደለም፣ አይ እናንተ የምትሉት የራሳችሁን ነገር ነው እያላችሁ ያላችሁ የሚሉ ሰዎች ካሉ ደግሞ ፈረሱ ሜዳውም ክፍት ነው። መጥተው ይኸው ኖ መጽሐፋችን እንደውም ትሪኒቲን ያሳያል፣ ሞናርኪያን ትሪኒቲን ያሳያል፣ ኦንቶሎጂካል ትሪኒቲን ያሳያል፣ ኢኮኖሚካል ትሪኒቲን ያሳያል፣ ከፈለጉ ሶሻል ትሪኒቲን ያሳያል ብለው መጥተው ጠቅሰውና ጣቅሰው በመረጃና በማስረጃ መሞገትም መሟገትም መጥቀስም ማጣቀስም ይችላሉ። እኛ ደግሞ በአጽንኦትና በአንክሮት እናዳመጣቸዋለን ማለት ነው።